አሁን በምትኖሩባት ዓለም ላይ ለጥቂት ሰከንዶች እንኳ አስባችሁት የማታውቁት አንድ አስፈሪ እውነት አለ። ጠዋት ስትነቁ ስልካችሁ ላይ የምታዩት የዓለም ዜና፣ ከባንክ የምታወጡት ገንዘብ፣ በየቀኑ የምትጠቀሙበት የካርታ መተግበሪያ ወይም ጂፒኤስ፣ አልፎ ተርፎም የሀገራት መከላከያ ሰራዊትና ሚስጥራዊ የደህንነት መረጃዎች በሙሉ በአንድ ቀጭን ክር ላይ የተንጠለጠሉ ናቸው። ከጭንቅላታችን በላይ በሺዎች ከሚቆጠሩ ኪሎሜትሮች ርቆ በሚገኘው ጨለማ ጠፈር ውስጥ መሬትን እንደ አጥር ከበው የሚዞሩት ግዙፍ የብረት ሳጥኖች ሳተላይቶች። ለጥቂት ደቂቃዎች ብቻ እነዚህ ሳተላይቶች ስራ ቢያቆሙ ምን ሊፈጠር እንደሚችሉ አስባችሁታል? ዓለማችን በአንድ ጀንበር ወደ 18ኛው ክፍለ ዘመን ትመለሳለች። ባንኮች ይዘጋሉ፣ ኮሙኒኬሽን ይቋረጣል፣ የአየር ትራንስፖርት ይፈራርሳል። ለመሆኑ እነዚህ ግዙፍ ብረቶች በጠፈር ላይ ሳይወድቁ እንዴት ይኖራሉ? ከጀርባቸው ያለው የቢሊዮን ዶላር የፖለቲካና የቢዝነስ ቁማርስ ማንን ባለጸጋ፣ የትኛውንስ ሀገር የዓለም የበላይ ያደረገ? ዲጂታል አሻራ ዛሬ ከጭንቅላታችን በላይ ወደ ተዘረጋው ሚስጥራዊው የጠፈር ኢምፓየር በጥልቀት ይወስዳችኋል። ብዙ ሰዎች ሁል ጊዜ የሚገርማቸው አንድ ጥያቄ አለ። ሮኬቶቹ ሳተላይቱን ጠፈር ላይ ጥለውት ሲመለሱ ይህንን ያህል ከባድ ብረት እንዴት ወደ መሬት ተስቦ አይወድቅም? በጠፈር ላይስ የሚገፋው ሞተር ወይም ነዳጅ አለው? መልሱ የሚገኘው በአይዛክ ኒውተን ድንቅ ስሌት ውስጥ ነው። ሳተላይቶች በጠፈር ላይ የሚቆሙት በሞተር ኃይል ሳይሆን በፍጥነትና በመሬት ስበት ሚዛን ነው። አንድን ኳስ ወደፊት ስትወረውሩት የተወሰነ ርቀት ሂዶ መሬት ላይ ይወድቃል። ይበልጥ በኃይል ስትወረውሩት ደግሞ ይበልጥ ርቆ ይወድቃል። አሁን ግን አስቡት፣ ይህን ኳስ በሰዓት 28000 ኪሎ ሜትር ፍጥነት ወደፊት ብትወረውሩት ምን የሚሆን ይመስላችኋል? ኳሱ ወደ መሬት መውደቅ በሚጀምርበት ቅጽበት መሬት ራሷ ክብ ስለሆነች መሬትም ወደታች ትታጠፋለች። በዚህ ምክንያት ኳሱ ሁል ጊዜ ለመውደቅ ይሞክራል። ነገር ግን መሬት ሁል ጊዜ ስለምትታጠፍበት መቼም ቢሆን መሬትን ሳይነካ በከፍተኛ ፍጥነት ይዞራታል። ሳተላይት ማለት ዘላለማዊ ውድቀት ውስጥ ያለ ነገር ግን መሬት ክብ ስለሆነች ብቻ መሬትን ሳይነካ የሚዞር ድንቅ የሳይንስ ውጤት ነው። ነገር ግን ይህ ሳይንስ ዛሬ ወደ ትልቅ የንግድና የጂኦፖለቲካ ጦርነት ተቀይሯል። በቀድሞው ዘመን ሳተላይት ማምጠቅ የሚችሉት እንደ አሜሪካና ራሽያ ያሉ ግዙፍ መንግስታት ብቻ ነበሩ። ዛሬ ግን ጠፈር የግል ኩባንያዎች መጫወቻ ሆናለች። ለዚህ ደግሞ ትልቁ ማረጋገጫ የቢሊዮነሩ ኤሎን ማስክ ስታርሊንክ ነው። በአሁኑ ሰዓት በጠፈር ላይ ከሚገኙት ጠቅላላ ሳተላይቶች ውስጥ ከግማሹ በላይ የሚሆኑት የአንድ ሰው ንብረት ናቸው። የኢሎን ማስክ ስታርሊንክ በየሳምንቱ በደርዘን የሚቆጠሩ ትናንሽ ሳተላይቶችን ወደ ጠፈር ይረጫል። ዓላማው ምንድነው? በረሃ፣ ባህር፣ ተራራ ሳይለይ ለመላው ዓለም ፈጣን የሳተላይት ኢንተርኔት ማቅረብ። ነገር ግን ከዚህ በስተጀርባ ትልቅ ስጋት አለ። የአንድ የግል ኩባንያ ቴክኖሎጂ የዓለምን ኮሙኒኬሽን በበላይነት ሲቆጣጠረው ያ ሰው ከሀገራት መንግስታት በላይ ጉልበተኛ ይሆናል። ለምሳሌ በዩክሬንና ራሽያ ጦርነት ወቅት ኢሎን ማስክ የስታርሊንክ ኢንተርኔትን ለአንድ አካባቢ በመዝጋቱ ብቻ የጦርነቱን አቅጣጫ ቀይሮታል። ጠፈርን የተቆጣጠረ መሬትን የመግዛት አቅም አለው የሚባለው ለዚህ ነው።
የጠፈር ሽሚያ ሀገራችንን ኢትዮጵያንም ይመለከታታል። በታህሳስ ወር 2012 ዓ.ም ኢትዮጵያ ታሪካዊ የሆነ እርምጃ ተራምዳለች። ኢቲአርኤስኤስ 1 የተሰኘችውን የመጀመሪያዋን የመሬት ምልከታ ሳተላይት ወደ ጠፈር አገስግሳለች። ይህች ሳተላይት ለኢትዮጵያ ትልቅ ኩራት ብቻ አልነበረችም። ይልቁንም ሀገሪቱ ለአየር ንብረት ጥናት፣ ለግብርና ክትትል፣ ለደን ጥበቃና ለማዕድን ፍለጋ ከሌሎች ሀገራት መረጃ በውድ ዋጋ የመግዛት ጥገኝነቷን የሰበረችበት ስትራቴጂካዊ መሳሪያ ነበረች። የሀገራችን ወጣት ሳይንቲስቶች በእንጦጦ የጠፈር ምርምር ጣቢያ ሆነው ይህንን ሲከታተሉ የኢትዮጵያ የጠፈር ዘመን በይፋ መጀመሩን አበሰሩ። ነገር ግን የሳተላይት ዕድሜ ውስን ነው። ከጥቂት ዓመታት አገልግሎት በኋላ እነዚህ ሳተላይቶች ምን ይሆናሉ? አሁንስ ሀገራችን በቀጣይ ምን እያቀደች ነው? የሰው ልጅ የትም ቦታ ሲሄድ የሚተወው አንድ መጥፎ አሻራ አለ። እሱም ቆሻሻ ነው። ዛሬ በጠፈር ላይ ያረጁ ስራ ያቆሙ በመቶዎች የሚቆጠሩ ሳተላይቶችና በሚሊዮን የሚቆጠሩ የብረት ስብርባሪዎች ይገኛሉ። ሳይንቲስቶች ይህንን የጠፈር ቆሻሻ ይሉታል። እነዚህ ስብርባሪዎች በሰዓት ከ20,000 ኪሎ ሜትር በላይ በሆነ ፍጥነት ስለሚዞሩ አንዲት ትንሽ ብሎን እንኳ አዲስ ሳተላይት ላይ ብታርፍ እንደ ቦምብ የማፍረስ አቅም አላት። ይህ ኬስለር ሲንድሮም የተባለውን አስፈሪ አደጋ ሊያስከትል ይችላል። ይህም ማለት የአንዱ ሳተላይት መፈንዳት ሌላውን ሲያጠፋ የጠፈር ስብርባሪው ይበቅልና የሰው ልጅ ለዘላለም ጠፈር እንዳይወጣ ሊዘጋው ይችላል። የሰው ልጅ ሕይወት ዛሬ ከጠፈር ጋር ተቆራኝቷል። ሳተላይቶች ባይኖሩ ኖሮ የዛሬው የዲጂታል ዓለም ባልተፈጠረ ነበር። ነገር ግን ይህንን ዓለም በዘላቂነት ለመጠቀም ጠፈርን ከስግብግብነትና ከጦርነት ቀጠናነት ነፃ ማድረግ ግድ ይለናል። ስለ ጠፈርና ስለ ሳተላይቶች የነበረን ጥልቅ እይታ ይህንን ይመስል ነበር። ይዘቱ ለአእምሯችሁ አዲስ አሻራ ጥሎ ካለፈ ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዲጂታል አሻራ ውስብስብ የሆኑ የቴክኖሎጂና የቢዝነስ እውነታዎችን በቀላል ፍሰት ያቀርባል። እስከ ቀጣዩ ቪዲዮ ሰላም ቆዩ።